ያልሙሉ እባክሽን ታሪክሽን ንገሪያቸው። እንደው እዚህ ጋር አንድ ሰው ሰምቶ ልጅሽን የሚያውቀው ሊኖር ሰው ይችላል። አታውቂም፣ እኔ ላግዝ ይችላል የሚል ሰው ይችላል። ሚዲያ በጣም ትልቅ ፓወር አለው። ሚዲያም ፓወር ስላለው ነው መተሽ እንግዲህ እዚህ እኛ ጋር መተሽ ታሪክሽን ሰምተን ልጄ ነው ያልሽው ሰው ድረስ ጋር ፈልገን አፈላልገን እሱን እንድና አግኝተን ምርመራውን ካንቺ እኩል እንዲያደርግ ወስዶ ዲኤንኤ እንዲያደርግ ያደርግ ሚዲያ ስላለ ነው። አሁንም ድንገት በሚዲያ አንድ እናቴ ነሽ ብሎ ድንገት ይመጣል። አሁን ባለፈው አንቺ ነሽ ልጄ ነው ያልሽው አይደል? ይሄ ልጅ ኢቢኤስ ላይ የቀረበው የእኔ ልጅ ነው አልሽ አይደል? ይታወቂያለሽ። ዛሬስ ሙሉ ልጅሽ ራሱ መጥቶ እቺ እናቴ ናት፣ እኔ እናቴ ትመስላለች ብሎ ሊመጣ ይችላል። እባክሽን ሙሉ እባክሽን ታሪክሽን ንገሪያቸው። እንደገና አታልቅሽ። ዝግጁ ነሽ? ተነግራችኋለሽ? አዎ ሙቤ፣ ወይም ደግሞ የማትችል ከሆነ ዛሬ ነገ ሌላ ይህን እድል ለምን አሁን ድንገት የሚያቆስሉ የሚኖርስ ትንገራችሁ። በቃ እኛ ከአሁን በኋላ እንድታለቅስ አንፈልግም። እኔ አልፈልግም። ያለሽ ሙሉ ያለሽ እኔ ግን እንድታለቅሽ አልፈልግም። ይሄን ፎቶ አትፊው፣ በቃ አትፊው። ፎቶሽን ቀይሪ። በቃ ይሄ ልጅሽ አይደለም። ላስ እኔ ጨረስ ቀን በኋላማ ተስፋ ቆረጥኩ እኮ። ለምን ትቆርጫለሽ? እና እድልንም ዛሬ ከዘሮች ምን እንደማውቀው ዛሬ ልኖር አላውቀውም። ልናገር እና ለሙት ወላሂ አላውቀው። ዛሬ ብቻ ነው እድል ያለኝ ዛሬ ብቻ ነው ያለኝም። ምንድን ነበር ስትይኝ የነበረው ሙሉ? በአላህ እንደዚህ መሆን ብናውቅ እኮ እኛም ጭራሽም አንነግርሽም ነበረ ከዚህ ሚዲያ ላይ። እሷ እንደዛ ስለፈለገችው ልንገርህ፣ ይሄ ታሪኩ ነው ይቀመጥ። ልጄ ቢኖርም ባይኖርም እናንተ ወንድሞች ትሆንታላቸው። ይሄ ታሪኩ ነው ይቀመጥ። ምን እንደሚሆን አላውቅም። ነገር ያለውን የዲኤንኤ እስከሚመጣ ድረስ ልኖር አልኖር አላውቅም ብያለሁ አይደል? ስለዚህ ታሪኩ ነው ይቀመጥ። ለእናንተም ትዝታ ሆናለሁ እና ማለት ነው መናገር አለብኝ ዛሬ። መቋቋሙ አለ ታሪኬን ለመናገር መቋቋሙ እዚሁ ቁጭ ብላችሁ እኔን የምትከታተሉት ወንድሞቼ፣ እኔን በሀሳብም በገንዘብም ከኔ ጋር ያለቀሳችሁ ያዘናችሁ፣ ልጅ ሳትወልዱ እንደ እናትነት ተሰምታችሁ ከኔ ጋር ያሳልፋችሁት ወንድሞቼ በሙሉ አይዞሽ እህታችን እኛ አለንሽ ብላችሁ ከኔ ጋር ከጎኔ የነበራችሁ፣ በቲክቶክም እንዴት ሆንሽ ሙሉዬ፣ እንዴት ነው ቀን እየቆጠርን እኮ ነው፣ ምን ላይ ደረሽ እያሉ ብዙ እየጠየቁኝ ነው። ስለዚህ ለእናንተ ከልብ አመሰግናለሁ። አላህ ይስጥልኝ፣ ጀዛችሁን አላህ ይክፈልልኝ። አልሐምዱሊላህ። እኔ ጴጥሮስን አጣሁት በገንዘብ ምክንያት ብዬ እህቶችን ለምኛቸዋለሁ። ለእኔ ብዙ ተማጽኛቸዋለሁ። የሌላውን ተውት፣ ይህን የምመረመርበት ላኩልኝ ብላቸው አላህ ይሁንሽ ተብያለሁ። አላህ ግን እናንተን ሰጠኝ፣ ወላሂ እናንተን ሰጠኝ። አልሐምዱሊላህ። እኔ 2 ሳውዲ አረቢያ ያለኝ እኔ ለእነሱ ስንት ሆኜ ታሪክ ነገር ታውቃላችሁ። ታሪኬ ብዙ መስዋዕት ከብያለሁ እኔ ለእነሱን ለማሳደግ። ግን ጴጥሮስ ልጄ ነው ብዬ ስላቸው
ያሉኝ አላህ ይሁንሽ ነው ያሉኝ። ግን እኔ አሁን ተናግሬያለሁ። አይታወቅም ውጤቱ ሲመጣም አይታወቅም ብዬ ማለት ነው። እነሱም በሪከርድ ሙቢ አንተ ሙሉ እህቴ አይዞሽ ከአንቺ ጋር ከጎንሽ ነን ምናምን ያልከኝን ርቾ እንደገና ያን ሁሉ ከእኔ ጋር ሪከርድ የምታደርግልኝ በሙሉ ማለት ነው። ወላሂ ትናንትና ልኬላቸዋለሁ። ዴና ተመርምሬያለሁ። ብዙ ወንድም አትርፌያለሁ። አልሐምዱሊላህ ብዬ ልኬላቸዋለሁ። አልሐምዱሊላህ አላህን አመሰግነዋለሁ። እናንተ እህት ወንድሞችን ሰጠኝ። ጴጥሮስም ቁርጡን አወኩት። ወላሂ አላህን አመሰግነዋለሁ። ግን እነሱ አላህ ይሁንሽ እንደተባልኩት አላህ እናንተን ሰጠኝ። ከዚህ በላይ ምንም አልፈልግም እኔ እና እናንተን አመሰግናለሁ። ኑሩልኝ፣ ደስተኛ ሁኑ። ዱንያ አኬራችሁ ይመር። ምን እንደምላላቅም ወላሂ ለኔ ያደረጋችሁት ትልቅ ነው። እነሱ እኮ የሁለት ወር ደሞዝ እኮ ለእኔ ቢያጣልኝ እኮ ትልቅ ነበር። እኔ ልብሴንና ቀይን እየሸጥኩኝ እኮ ነው አዲስ አበባ ስመላለስ የነበረው። ይህችን ማረጋቀቷቸው ነው። እኔ ጋር እዚህ ቢሆኑ ችግር ነበር እላለሁ። ውጭ ሆኖ 14 ዓመታቸው ሁለቱ። ይሄ ለእኔ ቀላል አይደለም። እናንተ ግን በአካል ማታውቁኝ በቪዲዮ ብቻ ታሪኬን ሰምታችሁ ተንሰለሰላችሁልኝ። አልሐምዱሊላህ አላህ ሰው ሰጠኝ። አላህን አመሰግነዋለሁ። ከዚህ በላይ ምንም አልፈልግም እኔ እና ሁሉንም ከዚህ ያላችሁ በሙሉ እዚህም ላይ በላይ ያልገባችሁ ምናልባት በስራ ምክንያት ሙቤዋ አመስግንልኝ፣ አላህ ይስጥልኝ። ለእኔ እጃችሁን የዘረጋችሁን በሙሉ አይዞሽ ከጎንሽ ነን ብላችሁኛል እና ይህንን እድል ላልፎ አልፈልግም። ታሪክ ነው ብያለሁ። ሌላው የአላህ ስራ ነው እና አመሰግናለሁ። ኦርጅዋም አፉ በይኝ፣ ወላሂ አፉ በይኝ። ጠዋትም ማታም ኦንላይን እየገባሁ ወርች ምን አለ አዲስ ነገር ምን አለ መቼም ትረጅኛለሽ እናት ስለሆንሽ እያልኩኝ እየጨቀጨኳን ነበር። አፉ በይኝ። እኔ ደስተኛ ነኝ ሁሌ ስለማወራ። አልሐምዱሊላህ ምንም ችግር የለውም። አንቺ ግን ተረጋጊ። ሙሉ ምንድን ነበር የተባባል ነው? ተረጋጊ በቃ ምንም እቀበለዋለሁ። ቢሆንም ባይሆንም ስንት ነገር ብለሽኛል።